ሰላም አለይኩም ወራህመቱላሂ ወበረካቱ። እስኪ ይህንን ቪዲዮ በደንብ እንስማው። ፓስተር ጩሉሊ እስኪ አንዴ ቀጥል እስኪ እንደ እስልምና አስተምህሮ ከ124,000 በላይ ነቢያቶች እንዳሉ ይገመታል። ነቢያት ስለ መንገድ አስተምረዋል፣ ስለ ህይወት አስተምረዋል፣ ስለ እውነት አስተምረዋል። አንዳቸውም ግን እኔ መንገድ ነኝ፣ ህይወት ነኝ፣ እውነት ነኝ አላሉ። ቃለ ኢሳ አነ ጠሪቁ ወላ ሐያቱ ወላ ሐቂቃቱ። ኢየሱስም እንዲህ አለ፣ እኔ መንገድ ነኝ፣ እኔ ህይወት ነኝ፣ እኔ እውነት ነኝ አለ። አየ ነቢያት ስለ መንገድ ቢያስተምሩም እነርሱ ግን መንገድ አልነበሩ። ስለ ህይወት አስተምረዋል፣ ህይወት ግን አልነበሩ። ስለ እውነት አስተምረዋል፣ እውነት ግን አልነበሩ። ኢየሱስ የመንገድ አስተማሪ ብቻ አልነበረም፣ እኔ መንገድ ነኝ አለ። የህይወት አስተማሪ ብቻ አልነበረም፣ እኔ ህይወት ነኝ አለ። የእውነት አስተማሪ ብቻ አልነበረም፣ እኔ እውነት ነኝ አለ። የሐቢቢ ኢየሱስ እንዲህ አለ፣ እኔ የህይወት እንጀራ ነኝ፣ በእኔ የሚያምን የዘላለም ህይወት አለው። ኢየሱስ እንዲህ አለ፣ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣው አለ። እንግዲህ ያ ጀማዓ ምን ትጠብቃለህ? ቶሎ ፍጠን፣ አታመንታ። ጌታ ኢየሱስ ክርስቶስ ይወድሃል። ሃይማኖት ማዕከላዊ ሐሳቡ ኢየሱስ ክርስቶስ ካልሆነ በሃይማኖት በኩል ወደ ጀሃነም ነው የምትወርደው። ቶሎ በል፣ ጌታ ኢየሱስ ክርስቶስ ይወድ። ኦኬ ፓስተር ጩሉሊን ይሄን ያክል ከሰማነው ይበቃዋል። ፓስተር ጩሉሊ እዚህ ጋር እንደ ፍሪ ነው ያዘለን። ከዛ በመቀጠል ከመንግዚውም በላይ እስኪ ቪዲዮን ይሄንን በጣም ሼር፣ ኮፒ ሊንክ ማድረጉን በደንብ አድርገጡት፣ ሪፖስት ማድረጉን እንዳትረሱ። እሱን ለእናንተ ትቼዋለሁ፣ ዋርኒንግ እንዳይሰጠኝ ማለት ነው። ከዛ በመቀጠል ፓስተሩ እንግዲህ እኛን ወደ ክርስትና እየጠራ ነው። ኦሬዲ እስልምና ስህተት መሆኑን ለማረጋገጥ የሞከረ ይመስላል። ስታዩት ጭንቅላቱ ላይ ኮፍያ ጣል አድርጓል። ትከሻው ላይ ደግሞ እንደዚሁም የእኛን ማም ጣል አድርጎ ከእስልምና ወደ ክርስትና እንደወጣ አድርጎ ትንሽ ለማጣጣልም እየሞከረች መሰለኝ። በዛ ላይ ደግሞ ስለ ኢሳም እያስተማረን ነው። ማሻአላህ ፓስተር ጩሉሊ በመጀመሪያ ደረጃ ምንድነው ሻሹና ኮፍያው ምን ይሰራልሽ? እማሙንና ኮፍያውን አውርደ ወደ መሬት ምን ያደርግላል ታዲያ? መስጂድ እኮ አይደለም ያለው ጌታን ተቀበል እያልክ ወደ እነ ዘይቱና ወደ እነ ዱቄቱ አይደል? ታዲያ እዛ ፓስተሮችን ልታሰግድበት ነው እንዴ? ኮፍያዋና እማሟን አውርዳትና ከዛ በኋላ ስበከን፣ ምንም ችግር የለብንም። ምክንያቱም ኮፍያው ለእናንተ አይደለም አመጣጡ በራሱ። ወደ ምላሽ ልግባ። ፓስተር ጩሉሊ ምን ይላል? በእስልምና በጣም ብዙ ነቢያቶች ተልከዋል ይላል። በመጀመሪያ ደረጃ ናም አዎ ተልከዋል። ነቢያቶች እንደተላኩ ጌታችን አላህ ልክ በሱረቱ አዕራፍ ላይ ቁጥር 78 አካባቢ ላይ ወለቀድ አርሰልና ረሱለን ሚን ቀብሊክ ካንተ በፊት ነቢያቶችን ልከናል ብሎ ጌታችን አላህ አረጋግጧል። አዎ ከነቢያችን መሐመድ አለይሂ ሰላቱ ሰላም በፊት በጣም ብዙ ነቢያቶች ተልኳሉ። እንደውም በሐዲሳቸው ምን የሚል ሐዲስ መጥቷል? በጣም ብዙ ነቢያቶች መላካቸው ነቢዩ መሐመድ አለይሂ ሰላቱ ሰላም ለሰሃባዎች አረጋግጧሉ። እንደውም ወደ 124,000 ነቢያቶች ተልኳሉ። ከነሱ መካከል ወደ 315 ሩሱሎች እንዳሉበትም የተለያየ ዘገባዎች ታይቷል። ምንም እንኳን ክላፍ ቢኖርበትም ይሁንና አምላካችን አላህ ልክ ቁርአን ላይ ሱረቱ አዕራፍ ላይ ወለቀድ አርሰልና ረሱለን ሚን ቀብሊክ ካንተ በፊት መልእክተኞችን ልከናል። ወሚንሁም መን ቀሰስና ዐለይክ በንተ ላይ ስለነሱ የተረክንልህ ስለነሱ ያወራንልህም አለ። ወሚንሁም መን ለም ነቅሱስ ዐለይክ እንደዚሁም ደግሞ ስለነሱ ያልነገርንህ ታሪካቸው ያላወራንልህ ነቢያቶች አሉ ብሏል። ትክክል። አስቀጠልከና አንተ ምን አልከን? አይ እነዚህ ነቢያቶች ሁሉም አልክ እውነትን አስተምሯሉ ግን እውነት ነኝ አላሉም። መንገድን አስተምሯሉ ግን መንገድ ነኝ አላሉም። ስለ ህይወት አስተምሯሉ ግን እኔ ህይወት ነኝ አላሉም። ቃለ ኢሳ አልክ። ኢሳ ደግሞ ብለዋል አልከን። እሺ ከዛ አና ጠሪቁ ወልሐያቱ ወልሐቂቃቱ አልክ። አረ ወልከማላቱና ወልጀማላቱን ጨምርበት በደንብ ደህና አድርገህ። ትንሽ ቀርቷል። ወልጀማላቱን ወልከም ምን አረብኛ ትችላለህ እንድንልህ ነው? በአማርኛ ካስረዳንም እኮ ይገባናል። አማርኛ ቋንቋ መስማት እንችላለን፣ ምንም ችግር የለብንም። አስቀጠልክና እነሱ እንዳሉ እንጂ ኢሳ ብቻ ነው እንደዚህ ያለው አልክ። የቱ ጋር ነው ኢሳ እንደዚህ ያለው? አልተናገረም። ኢሳ የትም ቦታ ላይ እንደዚህ አልተናገረም። አዎ ክርስቶስ በመጽሐፍ ቅዱስ እኔ እውነት ነኝ ብሏል። ለምንድን ነው እውነት ነኝ ያለው? እውነትን ስለሚናገር ነው። ዮሐንስ ወንጌል ምዕራፍ 8 ከቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ እንዲህ አለ። ለምን? ከእግዚአብሔር እውነትን ሰምቶ የሚናገር ሰው እውነት ነኝ ቢል አይገርመውም። ለምን? የተናገረው ንግግር እውነት ነው። ከእግዚአብሔር ሰምቶ የሚናገር ሰው ነው፣ ደካማ ፍጡር ነው። ዛሬ ደግሞ በዚሁ አጋጣሚ የተወለደበት ቀኑ ነው መሰለኝ። ልደቱን አክብር። እኛ ልደቱን የምናከብር አምላክ የለንም። የፈጠረን እንጂ የወለደን አምላክ የለም፣ ወይንም የተወለደ አምላክ የለንም። በዚሁ አጋጣሚ ለንጋረህ በየ ነው። አስቀጠልከና ምን አልከን? ኢሳ ይወዳችኋል፣ ኑ ተቀበሉት ኢሳን። እኛ እንወደዋለን፣ ይወደናል። ኢሳ ፍጡር ነው፣ እኛም ፍጡሮች ነን። ገብቷል? ግን ምንም ሊያረግልን አልችልም፣ ሊናረግለትም አይችልም። ሁሉን ነገር ማድረግ የሚችለው ያልወለደው ያልተወለደው ብቸኛው ልደቱን የማናከብርለት
ሰማይና ምድርን የፈጠረው ኃያሉ አምላክ አላህ አለ። ኢማሙንና ኮፍያውን አውርደው የፈለክ ነገር ተናገር፣ ምንም ችግር የለብንም። አምላካችን አላህ ደግሞ ዒሳ ማን እንዳለ በደንብ ተነግሮናል። ኢሳ አለይሂ ሰላም ገላ በአንቀልባነት በህፃንነቱን እያለ ምንድነው ያለው? ቃለ ዒሳ ኢብኑ መርየም ምንድነው ያለው? ኢኒ አብዱላህ እኔ አላህ ባሪያ ነኝ። አታኒየል ኪታብ ለኔ መጽሐፍን ሰጥቶኛል። ወጀዐለኒ ነቢያ ኃያሉ አምላክ አላህ ደግሞ ነብይ አድርጎ ሊኮኛል ነው ብሎ የነገረን እንጂ ሌላ ነገር አልተናገረንም። አንተ ከየት መጥተህ ነው አና ወጣሪቃቱ ወልሐላላቱ ወልከማላቱ ወልጀማላቱ ምትለን? አረጋጋው እንጂ ምን ይሄ ነው? አሃ ቢያንስ ኮፍያዋን አወርደህ እኮ የፈለከውን ብትፈላሰፍ ደስ ይለኛል። ግን ማንን ለመሸወድ ነው ኮፍያዋን አድርጋ እንደዚህ የምትለው? ለማንኛውም እነዚህን የዘይትና የዱቄት ፓስተር ጩሉሌዎችን በደንብ ተጠንቀቋቸው። ኮፍያውን ስላረጉ በደንብ ያውቁ እንዳይመስላችሁ። ይህን ይመስላል። በያላችሁበት አላህ ጠብቃችሁ። ሰላም አለይኩም ወራህመቱላህ ወበረካቱ።